calm down. Hey. Let me go. God damn it. አንድ አባት በደም የተጨማለቀች ፍቅረኛውንና በድንጋጤ የምትንቀጠቀጥ የ7 ዓመት ሴት ልጁን ይዞ ሆስፒታል ይደርሳል። ፖሊሶች ሲጠይቁት በመኪና ያለፉ ተኩሰውብን ነው ይላል። ነገር ግን የ7 ዓመቷ ልጅ አባቷ ሊያቅፋት ሲሞክር ትሸሸዋለች። አባትየውም በሚያደናግር ሁኔታ ለልጁ እስር ቤት አትገባም እያለ ያባብላታል። ፖሊሶች ወደ ወንጀሉ ስፍራ ሄደው ሲመረምሩ ያገኙት መረጃ ግን አባትየው ከሚለው ቃል ጋር ፍጹም የማይገናኝ ነበር። ፖሊሶች እውነቱን አውቀው አባትየውን በካቴና ሊያስሩት ሲሉ ማንም ያልጠበቀው ነገር ተፈጠረ። ዛሬ ይዤላችሁ የመጣሁት እጅግ ልብ አንጠልጣይ የሆነውን የሊዮናርዶ ሆልምሰንን ታሪክ ነው። አብራችሁን ቆዩ። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ ይህን ቪዲዮ ላይክ አድርገን ወደ ታሪካችን እንግባ። ቀኑ ጁላይ 7 2021 ነው። ሰዓቱ ሌሊት ነው። ሊዮናርድ ሆልምሰን የተባለ የ34 ዓመት ጎልማሳ ሜከን ጆርጂያ በሚገኝ አንድ ሆስፒታል ድንገት ብቅ ይላል። ከእርሱ ጋር በጥይት ተመታ በሞትና በሕይወት መሃል የምትገኘው ፍቅረኛው ታኒሻ ቶማስ እና የ7 ዓመት ልጃቸው ነበረች። የሆስፒታሉ ሰራተኞች ታኒሻን ለማትረፍ ወደ ድንገተኛ ክፍል ወሰዷት። ፖሊሶች ደግሞ ሊዮናርድን ምን እንደተፈጠረ ሊጠይቁት መጡ። ሊዮናርድ ለፖሊሶች የነገራቸው ነገር ቢኖር እሱ ከክለብ ሲመለስ ከፍቅረኛው ጋር በረንዳ ላይ ቆመው እያለ በድንገት አንድ መኪና መጥቶ ተኩስ እንደከፈተባቸውና ፍቅረኛውን መቷት እንደሄደ ነው። ግን እስኪ እሱ ራሱ ለፖሊሶች የተናገረውን ስሙት። I have no idea who it was. I just know it's some bullshit. ሊዮናርድ ይህንን ይበል እንጂ ሁኔታው ግን እጅግ በጣም አጠራጣሪ ነበር። በተለይ ደግሞ የ7 ዓመት ልጁ በድንጋጤ ታለቅሳለች። ሊያቅፋትና ሊያረጋጋት ሲሞክር ትገፋዋለች። ልብ በሉ እዚህ ጋ አንድ ትንሽዬ ልጅ እናቷ ተመታባት አባቷን ከመሸሽ ይልቅ ማቀፍ ሲገባት ለምንድን ነው የምትገፋው? ሊዮናርድ ለልጁ የሚነግራት ነገር ደግሞ የባሰ ግራ የሚያጋባ ነገር ነበር። ፖሊሶች በሊዮናርድ ታሪክ ሙሉ ለሙሉ አላመኑ። አንድ ሰው በመኪና እያለፈ ከተኮሰ ጥይቱ ሰውነቷ ላይ በተለያየ ቦታ መበታተን ነበረበት። እሷ ግን ሆዷ ላይ ብቻ ነበር የተመታችው። በተጨማሪም ሊዮናርድ ከሆስፒታል ግቢ እንዳይወጣና መኪናውም እንዲፈተሽ ፖሊሶች ትዕዛዝ አስተላለፉ። የሊዮናርድ ቤተሰቦች እየመጡ ከፖሊሶች ጋር ይጨቃጨቃሉ። ሊዮናርድ ቆሞ መቆየት አቅቶት ወደዛ ወደዚህ ይንጎራደዳል፣ ይቆማል፣ ግራ ገብቶታል፣ ይንጎራደዳል። በዚህ መሃል ሌሎች ፖሊሶች ወደ ወንጀሉ ስፍራ ማለትም ወደ ሊዮናርዶ ቤት አመሩ። እዛ ሲደርሱ ያዩት ነገር የሊዮናርድን ውሸት አጋለጠው። ከቤቱ ውጪ ምንም አይነት የጥይት ምልክት አልነበረም። በመኪና ላፊ የተተኮሰ ቢሆን ኖሮ ቤቱ ላይ የተኩስ ሩምታ ማረፍ ነበረበት። ይባስ ብሎ ጎረቤቶች የተናገሩት ነገር ምርመራውን ሌላ አቅጣጫ አስያዘው። ሰማችሁ አይደለ? ጎረቤቶች ሌሊት የሰሙት የጥይት ድምፅ ሳይሆን ኃይለኛ ጸብ ነበር። ሕፃኗ ልጅ እማዬ ደህና ነሽ ብላ ስትጮህ እንደሰሙና ሊዮናርድ ራሱ ወደ ውጭ ወጥቶ አየር ላይ ሲተኩስ እንዳዩት ለፖሊሶች መሰከሩ። አሁን ሁሉም ነገር ግልጽ ነው። ሊዮናርድ በመኪና አላፊዎች የተተኮሰ ነው
ብሎ ፖሊሶችን ለማሳሳት አስቦ ሆን ብሎ አየር ላይ ተኩሶ ነበር ማለት ነው። ፖሊሶች ወዲያውኑ በሬዲዮ መገናኛቸው መረጃውን ተለዋወጡ። አሁን ሊዮናርዶ ተጠርጣሪ ሳይሆን ዋነኛ ወንጀለኛ መሆኑ ታወቀ። ሆስፒታል ያሉት ፖሊሶች ሊዮናርድን በካቴና ሊያስሩት ተጠጉት። ፖሊሱ እጅን ወደኋላ አድርግ ብሎ ካቴናውን ሊያጠልቅለት ሲል ሊዮናርድ ፈጽሞ ያልተጠበቀ ነገር አደረገ። ሊዮናርድ ከፖሊሶች እጅ አፈትልኮ ወጣ። ፖሊሶቹ ቴዘር ወይንም የኤሌክትሪክ ንዝረት ያለው ሽጉጥ ቢተኮስበትም ስቶት አለፈ። አጥር ዘሎ ወደ ጫካ ሮጠ። በዛ ሌሊት ጫማ እንኳን ሳያርግ ልብሱን እንዳወለቅ እግሬ አውጪኝ ብሎ ጠፋ። ከዚህ በኋላማ ትልቅ የአሰሳ ዘመቻ ተጀመረ። ፖሊስ ውሾችን፣ ሄሊኮፕተርና በርካታ የፖሊስ ኃይሎችን በመጠቀም አካባቢውን ማሰስ ጀመሩ። ሊዮናርድ የሮጠበት አካባቢ ብዙ የተተወና ባዶ ቤቶች ያሉበት ሰፈር ስለነበረ ፍለጋውን ከባድ አድርጎት ነበር። ፖሊሶች የተተዉትን ቤቶች አንድ ባንድ ቢፈትሹም ሊዮናርድን ሊያገኙት አልቻሉ። ሁኔታው በጣም አስጨናቂ ነበር። ነገር ግን ወንጀለኛ መቼም ከሕግ አያመልጥ። በዚያው ዕለት ከሰዓት በኋላ ፖሊስ ጥቆማ ይደርሰዋል። ሊዮናርድ በአቅራቢያው በሚገኝ አንድ ቤት ውስጥ ተደብቆ ስልክ እየደወለ እንደሆነ ይጠቆማል። ፖሊሶች ወዲያውኑ ቤቱን ከበው በቁጥጥር ስር አዋሉት። ወደ ፖሊስ ጣቢያ ተወስዶ ምርመራ ሲጀመር በመጨረሻ ሊዮናርድ ያንን አሳዛኝ የሆነ እውነት ተናገረ። የሆነው ይህ ነበር። በዚያች ምሽት ሊዮናርድ ሌላ ሴት ይዞ ክለብ አምሽቶ ነበር ወደ ቤት የመጣው። በዚያም ምክንያት ፍቅረኛው ታኒሻ ጋር ጸብ ጀመሩ። ጸቡ እየከፋ ሲሄድ ሁለቱም ሽጉጥ አወጡ። አስቡት፣ ይህ ሁሉ የሆነው በ7 ዓመት ልጃቸው ፊት ነው። ሕፃኗ ልጅ ልታስታርቃቸው ብትሞክርም ሊዮናርድ ለታኒሻ ከቤቱ እንድትወጣ ይነግራታል። እሷም እምቢ ስትለው የገዛ ልጁ እያየች ተኮሰባት። በጣም የሚያሳዝነው ነገር ምንም እንኳን ሆስፒታል ፈጥነው ቢደርሱም ታኒሻ ቶማስ በዚያው ዕለት ከቀኑ 6 ሰዓት ሕይወቷ አለፈ። የ7 ዓመቷ ልጅ እናቷን ለዘላለም አጣች። አባቷ ደግሞ ገዳይ ሆነ። ልጅቷ ሆስፒታል ውስጥ አባቷን የሸሸችውና የጠላችው ይህንን ዘግናኝ ሁኔታ በዓይኗ ስላየች ነበር። አባትየው እስር ቤት አትገባም እያለ ሲነግራት የነበረውም እሱ ራሱ እስር ቤት እንደማይገባ ለራሱ እየነገረ ይሁን ወይንም ልጅቷን ለማታለል አይታወቅም። በመጨረሻም በ2005 ሊዮናርድ ሆልምስ በሰው ግድያ በወንጀል ላይ የጦር መሳሪያ ይዞ በመገኘትና በከባድ ጥቃት ክሶች ጥፋተኛ ሆኖ ተገኝቶ የ20 ዓመት ጽኑ እስራት ተፈርዶበታል። የአንድ ቤተሰብ ሕይወት እንዴት በቅጽበት እንደፈረሰ የሚያሳይ ታሪክ ነው። እጅግ አሳዛኝ ነበረ። በተለይ ደግሞ ያቺ የ7 ዓመት ሕፃን ይህንን የሕይወት ጠባሳ ይዛ ማደግ እጅግ ከባድ ነው። ይህንን ታሪክ እንዴት አያችሁት? ለሊዮናርድስ የ20 ዓመት ቅጣት በቂ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበረ። በቀጣይ በእውነተኛ ወንጀል ታሪክ እንገናኛለን። ሰላማችሁ ይብዛ። ሰላም